ተማሪዎች እንዴት ናችሁ? ዛሬ ጥያቄ ትጠየቃላችሁ። በትክክል ያልመለሰ ይቀጣል። በጣም ጥሩ። እሺ ጥያቄውን ካንተ ጀምራለሁ። በአፍሪካ ቅኝ ያልተገዛችው ሀገር ማን ናት? ቡርኪና ፋሶ መሰለችኝ ቲቸር። ተሳስተሃል። ድንጋይ ራስ ማን ነው እንዲያስተማረ? እስቲ አንተኛው ደግሞ የኢትዮጵያ ዋና ከተማ ማን ነች? ቤኒሻንጉል። ግንብ ራስ። እስቲ አንቺኛዋ ደግሞ የኢትዮጵያ የበፊት ስም ማን ይባል ነበር? እስራኤል አይደለም፣ ቻይና አይደለም፣ ኬንያ። ኧረ አንቺንስ መግደል ነበር። የኢትዮጵያ ብርቅዬ እንስሳ ተናገር። እንቁራሪት። እንቁራሪት ፊት እንቁራሪት ትለኛለች እንዴ? እስቲ አንተኛው የባሃማስ ፕሬዝዳንት ማን ነው? ቲቸር የባሃማስ ፕሬዝዳንት ኢንኩምበንት ሁበር ሚኒስ ይባላል። እንዴት አወቅ? ምን አይነት ጎበዝ ነው በእናታችሁ። እኔ ራሱ እኮ ይሄንን መልስ አላውቀውም። እሺ ሌላ ጥያቄ ልጠይቅ ነው፣ ተዘጋጅ። 9 ሲባዛ በ5 ሲደመር 14 ሲቀነስ 4 ሲካፈል ለ0.0125 7.237 እንዴ መለሰው። እሺ እኔ ጠዋት ስንት ሰዓት ነው የተነሳሁት? 1 ሰዓት ከ15 ላይ ሚስትህ ደረትህ ላይ ተኝታ ነው የነቃኸው። በፈጣሪ ስም ይህንን መለሰው። እሺ የክርስቲያኖ ሮናልዶን ሙሉ ስም ንገረኝ። ክርስቲያኖ ሮናልዶ ዳ ሳንቶስ አቬሮ። እንዴ ይህንን መለሰው። አይሆንም። እሺ ኢትዮጵያ ቅኝ ላለመገዛት ከጣሊያን ጋር የተዋጋችው የት ነው? አድዋ ላይ ነው። እሺ እኔ የተወለድኩበትን ዓመተ ምህረትና ቀን ንገረኝ እስኪ። በ1978 ታህሳስ 19። በፈጣሪ ስም። እሺ እኔ ትላንት ማታ የበላሁት ምንድን ነው? በቆሎ ነው የበላኸው። እንዴት ከኔ በላይ ስለ ራሴ ታውቃለህ? ለመሆኑ እንዴት ነው ምንም ጥያቄ አልተሳሳትከው? ግራ ገባኝ እኮ። ጭራሽ ደግሞ ስለ ራሴ ከኔ በላይ ታውቃለህ? ወይና ወታ አስተምረኛ። ቀስ ብለህ ደግሽ የህፃን ሽማግሌ።